ቤተሰቦቼ ዛሬ የምንሰራው ደግሞ ቆንጆ የሆነ ፓንኬክ እና እንዲሁም እንደዚህ በጣም የተዋበ ያሸበረቀ ዶናት ብሉኝ ብሉኝ የሚል የሚያስጎመጅ ዶናት እንሰራለን። ስለዚህ ይህንን ዶናት እና ፓንኬክ የምንሰራው በቤታችን ውስጥ በጣም እጅግ በጣም ቀላል በሆነ ግብአት ነው እና ሁለቱንም እንግዲህ ዛሬ እናዘጋጃለን። የዛሬ ቪዲዮአችን ይሄንን ይመስላል የመጨረሻው ውጤት ማለት ነው። ነገር ግን እናንተ ደግሞ እስከ መጨረሻው ቁጭ ብላችሁ እንድትመለከቱ እጋብዛችኋለሁ። በጣም የሚጣፍጥ የሚያጓጓ የሚያምር በቀላሉ በቤታችን ሰርተን የምንጠቀመው ጣፋጭ ነው ማለት ነው። ይሄ ለቁርስ ይሆናል፣ ለፈለግነው ለአንዳንድ ለሚያስፈልጉን ለምሳሌ አሁን ለመክሰስ ሊሆን ይችላል፣ ለቁርስ ሊሆን ይችላል። እንደ ስናክም መጠቀም እንችላለን እና ሰርታችሁ ሞክሩት። ቪዲዮውን እስከ መጨረሻው ተመልከቱት። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አብራችሁን ሁኑ። ቻው። በጣም ቆንጆ የሚያምር የሚጣፍጥ በተለያየ ስታይል በተለያየ ጣዕም በቾኮሌት በቫኒላ እንዲሁም በሌሎች አድርገን በጣም ቆንጆ የሚጣፍጥ ቆንጆ የሆነ ዶናት እንሰራለን። ስለዚህ አብራችሁን ተከታተሉ። ይኸው እዚህ ጋር ለዶናት የሚያስፈልገን እዚህ ጋር እንቁላል ያስፈልገናል። እዚህ ጋር ደግሞ ዱቄት አለን፣ ቤኪንግ ፓውደር አለን፣ ወተት አለን። እዛ ጋር ደግሞ የዶናት መስሪያው አለ ማለት ነው። ያው ቫኒላም ካላችሁ መጨመር ትችላላችሁ እና በጣም ቆንጆ የሆነ ዶናት እንሰራለን። ተከታተሉኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳረሱ። ለምሰጡኝ አስተያየትና ኮመንት ሁሉ በጣም አመሰግናለሁ። አብራችሁኝ ነው እና እነዚህን ግብአቶች ጠቅላላ በአንድ ላይ እናደርግና አብረን እናዋህደዋለን ማለት ነው። አብረን አዋህደን ወደ መጋገሪያችን ስንወስድ ደግሞ አብረን እናያለን ማለት ነው ወገኖቼ። እዚህ ላይ እኔ ሳደባለቅ አላሳየዋችሁም፣ ነገር ግን እዚህ ጋር ካደባለቁ በኋላ አመጣዋለሁ ማለት ነው። ይኸው ይሄንን ሳደባለቅ አላስገባሁትኝም፣ ከካሜራ ጀርባ ነው ያደረኩትኝ። ቆንጆ አድርገን ይሄንን የዶናት ውህድ ቆንጆ አድርገን እንደዚህ አደባልቀነዋል ማለት ነው። አሁን ቀጥታ ወደ መጋገሩ እንሄዳለን። ይሄው አሁን ደግሞ እዚህ ጋር የዶናት መስሪያ ማሽናችንን እንደዚህ አድርገን እንቀባዋለን ማለት ነው እንዳይዝብን። ይሄው ወገኖቼ እዚህ ጋር ደግሞ ዶናት ማሽናችን ላይ አድርገን እየሰራ ነው እንገኛለን። ካለቀ በኋላ ደግሞ ተመልሰን እንገናኛለን። ከዛ እንደዚህ እናደርግና ቆንጆ አድርገን ካደረግን በኋላ መልሰን እንከድነዋለን። ከዛ እስከሚበስል ድረስ እንጠብቃለን ማለት ነው። ይሄ የዶናት መስሪያ ማሽን በላይም በታችም ስለሚያበስልልን ምንም የምንገለብጠው ነገር አይኖርም ማለት ነው። በጣም ቆንጆ የሆነ አሰራር ነው። ምክንያቱም ብዙ ጊዜ አሁን ዶናት በዘይት ውስጥ ተደርጎ ነው የሚሰራው የሚጠበሰው። ነገር ግን ይሄ ዘይትን ሳንጠቀም እንዲሁ በማሽን ያለ ዘይት ጤናማ የሆነ ዶናት በቤታችን ሰርተን መጠቀም እንችላለን። ለቤተሰብ ይሆናል፣ ለልጆቻችን፣ ለራሳችን በምንፈልግበት ጊዜ ከውጪ ገዝተን ከመጠቀም እንደዚህ ቆንጆ አድርገን በቤታችን መጠቀም እንችላለን ማለት ነው።
ሽታው አጠይቁኝ እንዴት ደስ የሚል ሽታ እንዳለው። ከወጣ በኋላ ደግሞ እስቲ ቀምሰን እናየዋለን። እስከሚበስል ድረስ ትንሽ ሰዓት እንጠብቃለን ማለት ነው። ዶናታችን እየበሰለ ነው። እስቲ አሁን ደግሞ ከፍተን እናየዋለን። በጣም ደስ የሚል ሽታ ነው ያለው። ደስ የሚል ሽታ ነው ያለው። ቤተሰቦቼ ሰርታችሁ እንደምትሞክሩት ተስፋ አደርጋለሁ። በጣም ቀላል በቤታችን ውስጥ በምናገኘው ግብአት ነው የምንሰራው። እስቲ አሁን ደግሞ ከፍተን እንየው፣ መብሰሉን እናረጋግጣለን። ዋው! ይሄን የመሰለ በጣም ቆንጆ የሚያምር ዶናት አግኝተናል። ሲያምር በጣም ቆንጆ ሆኖ የበሰለልን። አሁን ደግሞ ሁለተኛው ዶናታችንን እንሰራለን። ይሄንን ደግሞ በቫኒላ አድርገን ነው የምንሰራው። የቅድሙ በቸኮሌት ነበረ። አሁን ደግሞ በቫኒላ አድርገን አንድ አይነት ግብአት ናቸው። የሚለየው ዱቄቱ ብቻ ነው። ግብአቱ አንድ አይነት ነው ማለት ነው። ይህንን ደግሞ ሰርተን እናያለን ማለት ነው። ይሄ ሁለተኛ ዶናታችን የቫኒላ ዶናታችን በዚህ መልኩ ይሄው መጋገሪያው ላይ አድርገነዋል ማለት ነው። አሁን ደግሞ እስከሚበስል እንጠብቃለን፣ እንከድነዋለን ማለት ነው። በጣም ቆንጆ አሰራር ነው። በጣም ትወዱታላችሁ። በጣም ቆንጆ አሰራር ነው። በቀላሉ በቤት ውስጥ ማግኘትና መስራት የምንችለው ግብአቶች ናቸው። በጣም ቆንጆ የሚጣፍጥ ነው እና ሰርታችሁ ሞክሩት። ለምትሰጡኝ አስተያየት፣ ለምትሰጡኝ ኮመንት ሁሉ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ እና ኮመንት ማድረጋችሁን አትርሱ። ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኗት። አመሰግናለሁ። በጣም የሚያምር ቆንጆ ደስ የሚል ዶናት አግኝተናል እዚህ ጋር። እስቲ ደግሞ እንዴት አድርገን አዘጋጅተን ለምግብ እንዴት እንደምንመገበው አብረን እንከታተል። አብራችሁኝ ሁኑ። ይኸው ቤተሰቦቼ በጣም ቆንጆ ሆኖ ይኸው በስሎልናል። በጣም ነው የሚያምረው። ሲታይ ራሱ በጣም ነው የሚያምረው እውነት። በዚህ መልኩ እንግዲህ ቆንጆ አድርገን የሰራነውን ዶናታችንን እንደዚህ አሳምረን እናቀርበዋለን ማለት ነው። እውነቴን ነው የምላችሁ። በጣም ሽታው ራሱ በጣም ነው የሚጣፍጠው ገና ሳልበላው እና በጣም ቆንጆ የሚጣፍጥ አሰራር ነው። የሚጣፍጥ ዶናት በቤታችን በቀላሉ መስራት እንችላለን። እንደዚህ አርጋችሁ መመገብ ትችላላችሁ። ላይክ፣ ሼር፣ ሰብስክራይብ፣ ኮመንት ማድረግ እንዳረሱ። በጣም አመሰግናለሁ። አሁን ደግሞ ወደሚቀጥለው ቪዲዮ አስተላልፋችኋለሁ።
ሀይ ቤተሰብ፣ አሁን ደግሞ በዚህ ቪዲዮ የምናየው አብረን ፓንኬክ እንዴት እንደሚሰራ ነው አብረን የምናየው። እዚህ ጋር ይኸው ቤኪንግ ፓውደር አለ፣ ዱቄት አለ፣ እንቁላል አለ፣ እዛ ጋ ይኸው ወተት አለ ማለት ነው። እና ይኸው እዚህ ጋር መጋገሪያችን አለ፣ ቫኒላ እንዲሁም እንጠቀማለን ማለት ነው። እና ቤተሰቦቼ አሁን ደግሞ ለቁርስ የሚሆን ልጆቻችን በጣም ነው የሚወዱት። ቁርስ ላይ ፓንኬክ መብላት በጣም ነው የሚወዱት። ስለዚህ ቆንጆ ፓንኬክ ደግሞ እንሰራና አሁን በቤታችን እንዴት እንደምንጠቀም አብረን እናያለን። እነዚህን ጠቅላላ እዚህ ጋር ያሉ ግብአቶች በአንድ ላይ አድርገን እናዋህዳለን። ይኸው ቤተሰቦቼ ይኸው አንድ ላይ አደባልቀን ግብአቶቹን ተመልሰናል። የፓንኬክ መስሪያውም ይኸው አለው እየሞኩኝ ነው፣ እየጠበቅኳችሁ ነው እያለን ነው። አሁን ደግሞ እስቲ እንደሞቀ እናይና እዛ ላይ አድርገን ፓንኬካችንን እንሰራለን ማለት ነው። ያው እንደተለመደው እንግዲህ እዚህ ጋር እንዳይዝብን ትንሽ እንደዚህ ቀባ ቀባ እናደርገዋለን። ይኸው ቤተሰቦቼ ፓንኬካችን በዚህ መልኩ ጋግረነዋል ማለት ነው። በጣም ያምራል። ገና አሁን ራሱ ሳይበስል በጣም ደስ የሚል በቃ ብሉኝ እያለኝ ነው። እና እስቲ ደግሞ በስሎ ደግሞ አብረን እናየዋለን ማለት ነው። ተከታተሉኝ። ፓንኬካችንን እንደዚህ ከድነነዋል። እስከሚበስል ድረስ እየጠበቅነው ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ለምትሰጡኝ አስተያየት በጣም አመሰግናለሁ። ሁልጊዜ የምለቀው ቪዲዮ እንዲደርሳችሁ የደውል ምልክቷን ተጫኗት። ፓንኬካችን እንግዲህ እየደረሰልን ነው። እንዴት እንደሚያምር እዩት። አብረን የሰራነው ፓንኬክ እንዴት እንደሚያምር እዩት። ይሄውን ታዲያ ከሚገዛው አያስንቅም? እውነት ያስንቃል። በጣም ነው የሚያምረው። ይሄ ሁለተኛ ፓንኬካችንን ደግሞ አድርገናል። ዛሬ በጣፋጭ ነው ቁርሳችንን የምንጀምረው። በጣፋጭ ነው የምንጀምረው ዛሬ ቁርሳችንን። ዛሬ የጣፋጭ ቀን ነው፣ ጣፋጭ የምንበላበት ቀን ነው። ስለዚህ ይችን ፓንኬካችንን ሰርተን እየበላን ከእናንተ ጋር አብረን እንውላለን ማለት ነው። ተከታተሉኝ ወገኖቼ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ። ይኸው በመካከል ከፍቼ ያየሁት ገና አልበሰለም። እስቲ አሁን ደግሞ ከእንደገና ከድነነው እናየዋለን። ቸኮልኩበት መሰለኝ። ይኸው ሁለተኛ ፓንኬካችን በስሎልናል። አያችሁ እንዴት እንደሚያምር። ወይኔ ሽታው እንዴት እንደሚጥም እንዴት ብዬ ላሳያችሁ። የእውነቴን ነው፣ ስቀልድ አይደለም። ሰርታችሁ ሞክሩት። በጣም በጣም ቀላል የሆነ ግብአት ነው የተጠቀምኩትኝ። በቤታችሁ ሰርታችሁ እንድትጠቀሙ። እኔ ብዙ ጊዜ ቀለል ያለ ግብአት ነው የምጠቀመው እና ሰርታችሁ ሞክሩት። ይኸው እየጨረስን ነው። ዋው ሲያምር! አያችሁት? በታችሁ ሲታይ እንዴት እንደሚያምር አያችሁት? የመጨረሻ ፓንኬካችንን እየጋገርን ነው አሁን። ይኸው አልቆ ይሄን የመሰለ ፓንኬክ ሰርተናል ማለት ነው። ይኸው ዛሬ እኔ በብሉቤሪ በስትሮበሪ እና በቤሪዎች አሸብርቄ እንደዚህ አስውቤዋለሁ ማለት ነው። ስሩና ተጠቀሙት። በጣም ደስ የሚል ሲያዩት ራሱ በጣም የሚያጓጓ ነው። በቤታችን እንደዚህ ቆንጆ አድርገን ሰርተን መመገብና መጠቀም እንችላለን። በጣም እጅግ ቀላል ነው። የዚህ የምግብ አሰራር የኔ ዋናው ምን ላይ ያተኩራል? በቀላሉ በቤት ውስጥ እንዴት ቀላል የሆነ ምግብ አዘጋጅተን መጠቀም እንችላለን በሚለው ለዛ ነው ቀላል የሆኑ ግብአቶችን የምጠቀመው። በጣም ይጣፍጣል፣ በጣም ደስ ይላል።
እና ሰርታችሁ ተጠቀሙት። እና ይኸው እንግዲህ ቤተሰቦቼ እንደዚህ አድርጌ ቁረስ አድርጌ ይኸው እንግዲህ እቀምሰዋለሁ ማለት ነው። ይህንን ይመስላል ቤተሰቦቼ። ይው አያምርም? ሲያምር እና ሰርታችሁ ተጠቀሙት። በጣም ደስ ይላል፣ በጣም ያምራል። አመሰግናለሁ። በሚቀጥለው ቪዲዮ ደግሞ እስከምንገናኝ ቻው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቷን ደግሞ ተጫኗት። ሁልጊዜ የምሰራው ቪዲዮ እንዲደርሳችሁ ይረዳችኋል ማለት ነው ቤተሰቦቼ። በጣም ነው የማመሰግነው። በሚቀጥለው ቪዲዮ እስከምንገናኝ ባይ